መስከረም 10 የት ሊያከብሩ አስበዋል? እንኳን ለጼዴንያ ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። ያድናል ቃልሽ ታምሪ። በዚህችም ቀን ቅዱስ ሉቃስ የሳላትና ስጋን የለበሰችው ከፊቷም ወዝ የሚወጣትና ድውያንን የምታድነው የድንግል ማርያም ስዕለ አድኅኖ ወደ ጼዴንያ ከወዳጇ ከብጽዕት ማርታ ዘንድ ገብታለች። ምስክራ ያሻ ያንቺንና ቅድስት ማርታ ሀብትና ንብረቷን በአብርሃማዊ ተግባር በመጽዋዕት እንግዳን በመቀበል ላይ ያዋለች ክብርት ሴት ናት። ለእመብርሃን ካላት ፍቅር የተነሳ እንቅልፍ አልነበራትም። ተግታ ታገለግላትም ነበር። ስዕሏን እንዲያመጣላት የላከችው ኢትዮጵያዊ መነኩሴ አባ ቴዎድሮስ የስዕሏን ተአምር ባየ ጊዜ ለራሱ ለመውሰድ ሞክሮ ነበር። ነገር ግን ከሁሉም በተሻለ የምትወዳት ቅድስት ማርታ ነበረችና በድንቅ ተአምር በዚህች ቀን ወደ ጼዴንያ ገብታለች። ቅድስት ማርታ ያለ እረፍት ስታገለግላት ኖራ አርፋለች። የጼዴንያ ማርያም ጽላት ወደ ካቴድራላችን ሐምሌ 15 ቀን 2015 ዓመተ ምህረት የገባ ሲሆን በግዙፉ የጼዴንያ ማርያም የጽዋ ማህበር አባላት በዓሉ በስፋት ይዘከራል። በዓሉ በደብረ መዊ ቅዱስ ሚካኤል ወይም አዲሱ ሚካኤል ካቴድራል በርካታ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ልጆቻችን፣ በመንፈሳዊ ማህበር ወጣቶችና በርካታ ምዕመናን በተገኙበት በታላቅ ድምቀት ይከበራል። ስለሆነም በዕለቱ በመገኘት የበረከቱ ተካፋይ የሆኑ ዘንድ በእናታችን ፍቅር ያድናል ቃልሽ ታምሪ ይሰራል ስምሽ